ይኸውልሽ ወይኔ እንዴት መሰለሽ? ይኸው እዚህ ጋር እንደምታዩ እዚህ ጋር ተራ ቁጥር አለ አይደለ? ተራ ቁጥር አንደኛ፣ ሁለተኛ፣ ሶስተኛ የሚል አለ። እዚህ ደግሞ የብድር መጠን ብሎ ማለት ነው። እዚህ ጋር የብድር መጠን ይልና ከ 50,000 እስከ ይኸው እዚህ ጋር ደግሞ እስከ ነው። የብድር መጠን እስከ እዚህ ጋር የብድር መጠን እዚህ ጋር የብድር መጠን እስከ ከ50,000 እስከ 150,000 ስንት ይሆናል? አንድ ወር ብቻ ቆጥበሽ መበደር ይቻላል ማለት ነው። ይኸው እዚህ ጋር የመቆጠቢያ ጊዜ ይላል አይደለ? እዚህ ጋር የመቆጠቢያ ወር በጊዜ ይላል። ምክንያቱም ብዙ የሚበደር ሰው ረዘም ያለ ወር ቆጥቦ ነው እንጂ ወዲያው ቆጥቦ አይችልም፣ መበደር አይችልም። እሱን ለመግለጽ ነው። እዚህ ጋር ደግሞ ቅድመ ቁጠባ ቅድሚያ መቆጠብ ያለብሽ ለመበደር መቆጠብ ያለብሽ የገንዘብ መጠን ነው። በፐርሰንት የቁጠባ ፐርሰንት በፐርሰንት እዚህ ጋር ተቀምጦልሻል። ምን ያህል ፐርሰንት እንደምትቆጥቢ ማለት ነው። የምትበደሪውን ገንዘብ በፐርሰንት ቅድሚያ የምትቆጥቢ ለምሳሌ 300,000 ከሆነ 3 ሚሊዮን ከሆነ የዛን በፐርሰንት ትቆጥቢያለሽ ማለት ነው። እዚህ ጋር ደግሞ የመመለሻ ጊዜ የመመለሻ አመት ማለት ነው። ብድሩን ማነው የተበደርሽውን ወለድ ከነወለዱ ብድሩን የተበደርሽበትን ገንዘብ ከነወለዱ መልሰሽ የሚጨርሽበት ጊዜም ተቀምጧል እዚህ ጋር። ለምሳሌ ትንሹ ከሆነ አንድ ወር ማነው አንድ አመት በአመት ነው የተቀመጠው። አንድ አመት ከፍ ያለ ከሆነ 2 አመት 3 አመት እስከ 7 አመት ድረስ አለ ማለት ነው። እዚህ ጋር ደግሞ የወለድ መጠን የምትከፊው የወለድ መጠን አለ ማለት ነው። ስለዚህ እዚህ ጋር ለምሳሌ 50,000 የምትበደሪ ከሆነ ከ50,000 እስከ 150,000 በቃ ይቺ ናት፣ አንድ ወር ናት ማለት ነው። ምኗ የመቆጠቢያ ጊዜሽ አንድ ወር ብቻ ቆጥበሽ ዛሬ ጀምረሽ ዛሬ ወር መበደር ትችያለሽ ማለት ነው። ፐርሰንቱ 15% ነው፣ ቅድመ ቁጠባው ማለት ነው። እስከ 150,000 ድረስ ከ50,000 እስከ 150,000 ድረስ ከሆነ የምትበደሪው የ150,000ውን 15% ኮልኩሌት ስታረጊ የሚመጣው እስኪ ኮልኩሌት ላድርገው። እንደውም ቆይ ስንት ነው የሚመጣው? ስለዚህ 150,000 ሲባዛ 15% 22,500 ቅድሚያ ትቆጥቢያለሽ። 150,000 ለመበደር 22,500 ታስገቢያለሽ ማለት ነው። ስለዚህ ከዛ በአንድ ወር ውስጥ ትበደሪያለሽ ማለት ነው። ይሄንን አስገብተሽ ወዲያውኑ ትበደሪያለሽ። ኦኬ፣ በአንድ ወር ውስጥ ማለት ነው። ይሄ ነው። ሌላው ደግሞ ይታለ እዚህ ጋር ደግሞ ከ150,000 እስከ 250,000 ከሆነ ደግሞ የምትቆጥቢበት ወር 2 ወር ይሆንና ቅድመ ቁጠባ ደግሞ የዚህን የ250,000ውን 20% ነው የምትቆጥቢው። 20%ቱ ስንት ይመጣል? እሺ 250,000 ሲባዛ 20% 50,000 ትቆጥቢያለሽ ማለት ነው እያለ ነው የሚሄደው። ወይንዬ ለምሳሌ አንቺ 3 መሰለኝ የፈለግሽ፣ ወደ ገደለው እንግባና 3 15 እጣ ስለሆነ ያለሽ 3 ሚሊዮን የት አለ? እዚህ አለ። ኦኬ ይኸው እዚህ አለ። እሺ የብድር መጠን 3 ሚሊዮን። እሺ የብድር መጠን እስከ 5 ሚሊዮን ከ3 ሚሊዮን እስከ 5 ሚሊዮን ያው ነው አንድ ስለሆነ እስከዚህ ድረስ ብትበደሪ የመቆጠቢያ ጊዜው ማለት ነው የት አለ? 6 ወር እስከ 6 ወር ትጠብቂያለሽ ማለት ነው። ማለት የመስራችነቱን ገዝተሽ 5,000ውን ከገዛሽ 6 ወር ሊሞላሽ ይገባል ማለት ነው። ከዛ
35% ምንድን ነው? ቅድመ ቁጠባ ነው። ከ3 እስከ 5 ሚሊዮን ልበደር ብቲ ቅድሚያ የምትቆጥቢው 35% ነው። 35%ቱ ስንት ይሆናል? ለምሳሌ 3 ሚሊዮን ሲባዛ 35% 35% ይህን 1,050,000 ትቆጥቢያለሽ። ገብቶሻል? ስለዚህ ይህን ቆጥበሽ በ6 ወር ውስጥ ያንን መበደር ትችያለሽ ማለት ነው። እሺ ታዲያ እንትኑ ስንት ነው? ወለድ መጠኑ ስንት ነው? የታለ ወለዱ? ይኸው እዚህ ጋር ወለድ መጠን 15.5%። ይህንን ትከፍያለሽ በየወሩ ማለት ነው። መመለሻው በ7 አመት ውስጥ እስከዛም በታች የኔ በአንድ ወርም ከመመለስ እችላለሁ፣ 2 ወርም መመለስ፣ 1 አመት መመለስ እችላለሁ ካልሽ መብትሽ ነው። እዳው ይቀንስልሻል፣ ወለዱ ነው የሚቀንስልሽ። ግን ርዝመቱ ግን 7 አመት ድረስ ይታገሱሻል ማለት ነው። በስ ከ7 አመት በኋላ ያው ወደ ህግ ወደ ማስገደድ ይመጣሉ። ክፈይ ማለት ነው። እና የሆኑ ነገሮችሽ ሊያያዙብሽ ይችላሉ፣ ሊይዙብሽ ይችላሉ ማለት ነው። ስለዚህ 15.5% ወለድ ትከፍያለሽ ማለት ነው። ወይኔ ይሄ ነው አሁን ግልጽ ይመስለኛል። በዚህ መልኩ ነው እንትን የምትዩ። ስለዚህ የ3 ሚሊዮኑ 15% ስንት ይመጣል? እስኪ 3 ሲባዛ 15.5%፣ ኦኬ 465,000 ብር ይሄንን ትከፍያለሽ ማለት ነው። ኦኬ ይሄን ይመስላል። እስኪ ግልጽ የሆነልሽ ይመስለኛል። አንቺም በደንብ ለማየት ሞክሪ እሺ። እንትኖቺ የላኩልሽን ወረቀቷን በደንብ ነው የምታስረዳው። ይቺኛዋ ይቺ ወረቀት በደንብ ነው የምታስረዳው። ይቺን በደንብ ዙም አድርገሽ ለማየት ሞክሪ። የመመለሻ ጊዜ እዚህ ጋር አለልሽ እስከታች። ይሄን ያክል ብር መበደር ከሆነ ይሄን ያክል ወር፣ ይሄን ያክል ብር መበደር ከሆነ የሚለውን እዚህ ጋር ተቀምጦልሻል። በደንብ ለማየት ሞክሪ ማለት ነው። ወይኔ ኦኬ